በዛሬው ቪዲዮአችን ወደ ገበያ ወተን የፋሲካ በዓል ገበያ እንዴት እየሄደ ነው፣ በጉ፣ ፍየሉ፣ ዶሮ እንዴት በምን ያህል ዋጋ እየተሸጠ ነው የሚለው እናያለን። በተጨማሪ የምን ሀገር ፍየል፣ የምን ሀገር በሬ፣ የምን ሀገር ሽንኩርት ብትገዙ የተሻለ እንደሆነና ምግባችሁን በዓላችሁን የተሻለ እንደሚያደርግላችሁ አብረን እናያለን። አብራችሁን ቆዩ። በዚህ ቪዲዮ ላይ 80 ሺህ ብር የተሸጠውን ፍየል አሳያችኋለሁ። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። እሺ እንግዲህ የበዓል ገበያ ሪቪው እያደረግን ነበርና አንተ ጋር ያሉት በግና ፍየሎች ናቸው? ምን ያህል ዋጋቸው እንዴት ነው? ከበፊቱ አንፃር ዋጋቸው እንደተመቻቸው ከገና በዓል አንፃር ልዩነት አላቸው? ትንሽ አላቸው። ምን ያህል አሁን ትልቁ የሚባለው በግ የት ነው? ትልቁ የሚባለው ይሄ አሁን ስንት ይባላል ዋጋው? እስከ 35 ሺህ አለ ተባለ። ያው ትንሽ የምትባለው እቺ ነች። ዋጋቸውስ? ዋጋው እስከ 18። ስለዚህ ከ35 ሺህ እስከ 18 ሺህ መካከለኛ የሚባለው። ይሄ የፍየሎቹ ነው። የፍየሎቹ አሉ ትልቅ የሚባሉ ፍየል ትልቅ አሉ። በእነኚህ አሁን እስከ ስንት ይባላል? እስከ 38 እስከ 40 ሺህ ብር። የፍየል ይጨምራል። ፍየል ከፍ ይላል፣ አይገናኝም። ትንሹ ነው ፍየል፣ ትንሹ የሚባለው ፍየል አሉ እንደ መጠነኛ ነው። አሁን ጥቁሩ ስንት? ጥቁሩ 55 ሺህ ነው። 55 ሺህ። ስለዚህ ከዛም ይበልጣል ማለት ነው። ይበልጣል፣ አይገናኝም። ትልቅ አሁን በእነኚህ ይቀንሳል። አሁን ከዚህም ይበልጣል። አሁን ከዚህ የሚበልጥ 55 ሺህ ይበልጥ ስንት ነው? 60 ሺህ ብር። 60 ሺህ ብር እያያችሁ ነው። 60 ሺህ ብር 60 ሺህ ብር ፍየል ድሮ እንግዲህ ሄደው አሁን ጭማሪ በጣም እንትን በቃ ቤንዚናው ነዳጅ እንትን ስለሆነ በዛ ጭማሪ ጣራ ወጡ ባለ ታውቃለህ። እቺ ትንሿ ፍየል እሷ 16 ሺህ በጣም ትንሽ ነች እኮ። ግን ምንድነው ልዩ እድሜያቸው ነው ትልቅና ትንሽ የሚያደርጋቸው ወይስ አይደለም? አገዛዙ ላይ ዋጋ ራሱ ትንሽም ትልቁም ይለያል። ለምን እቺ ወላይታ ነች፣ እነዚህ ደግሞ ሀረር ናቸው። ወላይታ ሀረር ደግሞ አይተልቃል። ኦኬ የበረሃ ፍየል ምናምን የሚባለው። በጎቹ ስኬት ነው ይመጣ። እነኚህ ግንጭ ናቸው። ግንጭ ማለት ወላይታም አለ፣ ሲዳማም አለ፣ ብዙ አይነት አሉ። ስለዚህ እስከ 60 ሺህ ብር ማለት ነው ፍየል እስከ 60 እስከ 45 እስከ 50 ሺህ ብር። ከዛ ትንሹ 16 ሺህ እንደዛ አይነት እንደምትመለከቱ ነው። እንግዲህ እንደ አቅማችሁ መታችሁ መሸመት ትችላላችሁ። አቅም ካላችሁ 60 ሺህ፣ ከሌላችሁ ደግሞ በ16 ሺህ ብር ሸምታችሁ። ከዛ በታችም አለ፣ ከዛ በታችም ስላለ አሁን ከገና ምን ያህል ጨምሯል ማለት እንችላለን? ከገና እስከ 3000 ጭማሪ አለ። 3000 3000 5000 ጭማሪ አለ። ስለዚህ ያን ያህል አይጋነን አይደለም። እና የላችሁ ይሄ ነዳጁ ነገር ባይኖር ደግሞ ይቀንሳል። አሁን የመኪና ኪራይ ምናምን ስላለ ነው እንጂ ይሄናል እንትን ጭማሪ ብዙም የለ። የቤንዚን ነው ነዳጅ። አሪፍ ሙክት በግ የሚባለው በምን ይለያል? በሰውነቱ ይሄ ጮማ ያልበዛው ምናምን በሰውነቱ እንዴት አድርገን መለየት እንችላለን? መለየት የሚቻለው አሁን ቆለጣም ከሆነ ቀይ ስጋ ነው፣ የተቀጠቀጠ ከሆነ ቅባት ሆናል። ይሄ በበግም በፍየልም ነው? በፍየልም እንደዛ በበግም እንደዛ። አሁን የትኛው ነው ማየት እንችላለን? አሁን የተቀጠቀጠ ነው ያልተቀጠቀጠ በይ ከሆነ ይሄ ቅባት የለው፣ አሁን ቀይ ስጋ ነው። አሁን የተቀጠቀጠ ከሆነ አሁን እዚህ ውስጥ አሁን የተቀጠቀጠ እንዳለ ግንጭ ስለሆኑ የተቀጠቀጠ ገና ገበያ ናቸው። ስለዚህ የተቀጠቀጠ ሲሆን ምን ይሆናል? አሁን ጮማ ነው ማለት ጮማ ይሆናል። ሰውነታቸውን በዛው ልክ ይፈልቃል ማለት ነው። ይሄና የተቀጠቀጠ አለ። እነዚህ ጮማ ናቸው። እነዚህ ጮማ ናቸው ማለት ጮማ ናቸው። ያልተቀጠቀጠ ካላችሁ ደግሞ ቅባት የለ። በነዛ መካከለኞች አሉ። እነኚህ በጣም ዋጋውን እንግዲህ እንደምትመለከቱት ነው። ከፈለጋችሁ የተቀጠቀጠ ያልተቀጠቀጠ። እሺ አሁን ደግሞ የበሬ ገበያ ምን እንደሚመስል ለማየት ተገኝተናል። ማን በል ወንድሜ? ቢክስ ይባላል። እንግዲህ ከቢክስ ጋር ደግሞ የበሬውን ዋጋ ከትንሽ ከትልቁ ያለውን እና በምን ማወቅ እንደምንችል ያሳየናል ማለት ነው። አሁን እነዚህ ካሉት በሬዎች የትኛው ነው ውድ የሚባለው? ያው እዚህ ጋር ያለው ነው። ይሄኛው ምርጥ ንጹህ የሳር ከብት ነው። ይሄኛው መርፌ ምናምን የሚጠቀሙት ነገር የለም። አሁን ይሄ ዋጋ እስከ 185 የምን ሀገር በሬዎች ናቸው እነዚህ? ይሄ ሲዳማ ወደ ዲላ አካባቢ የሚመጡ ናቸው። የጌዶ ከብቶች ናቸው። ንጹህ በቃ ምንም መርፌ ምናምን የሚቀላቀልም ንጹህ ሳር ብቻ ሳር በልተው የሚያርጉ ናቸው ማለት ነው። የምን ሀገር በሬ ነው ቆንጆ የሚባለው? ያው ቆንጆ እነዚህ ምርጥ ናቸው። አሁን እነዚህ በጣም ተፈላጊ ከብቶች ናቸው። አብዛኛው ንጹህ የሳር ከብት ስለሆኑ ነው እኛም ፈልገን ለከስተመር
አሪፍ ምግብና ያላቸው ከብቶች እነዚህ። ለምን ሌላ ባዕድ ነገር ምናምን የሚበሉት ያልተቀላቀለ ማለት ነው የሚበሉ ናቸው። አሁን የመጡት ትንሹ የሚባለው ሰው የትኛው በጣም ያው ትንሽ የሚባለው አነስተኛ የሚባለው እዛ አካባቢ ያሉ እስከ 75 ትንሹ 75 እዚህ መጥቶ ማግኘት የሚችሉት አሪፍ አሪፍ ከብቶች ናቸው ያሉት። ከፍ ስትል ደግሞ ያው እዛ ጋር አለ እስከ 200 እነዛ ያንተ ናቸው ማየት እንችላለን። ይቻላል። ይሄ 295 ሺህ ከነዚህ ካሉት ትልቁ ይሄ ነው። ትልቁ ይሄ ነው። ከዛ በላይ ማለት ለጊዜው እኔ ጋር ያለው ይሄ ነው። ጽድት ያለ ከብት እነዚህ አምስቱ ሳር ምንም እንትን ምንድን ነው እነዚህ እንትን የሚሉት ይሄ እንደዚህ እንዲደልቡ ያደርጋቸው ማለት ትልቅ ያደርጋቸው አገራቸው የምን ሀገር ነው ይሄኛው? አሁን እነዚህ ጎንደር የጎንደር ከብቶች ናቸው። የሚበሉት ንጹህ ሳር ነው። ሌላ ምን የሚበሉት ነገር አሁን 1.6 ሚሊዮን የሚባሉ ምናምን አሉ የጅሩ ሰንጋዎች የሚባሉ እነሱ አሁን ምንድን ነው ማለት መርፌ እየተጠቀሙ ነው። እሱ መርፌና ያው ይበሉት ምግቡ እነሱ ፉሩሽካ ምናምን የሚቀለቡት እነዛ በመርፌ በምን የደለቡ ናቸው። ስለዚህ እነሱ ሳር በልተው አይደለም እንደዘለቡት ማለት ነው። ሳር በሊታ አይደሉም እነዛ 1.6 ሚሊዮን ማለት ይባላል። እነዚህ ንጹህ ሳር የሚበሉ የጎንደር እንትኖች ጥቁር ነው ያው ሀገራቸውን በዛው ሙሉ እንደዚህ የምታያቸው እነዚህ ጎጃም ከብቶች ናቸው። ጎጃምና ጎንደር ያው አንድ ላይ የመጡ ከብቶች ናቸው። እነዚህ ያው እንደምታያቸው ፊቱም ሽንጡም ኋላውም ጽድት ያለ ከብት ነው። አይተዋል። እርዝማኔው በጣም ረጅም ነው። ከነዛ አንፃር በተለይ እነዚህ አሁን ትልልቅ ከብቶች በጣም ልዩነት አላቸው። ፊቱም ኋላውም የሞላ ከብት ነው። አሁን እንደምታየው ጽድት ያሉ ከብቶች ናቸው። አሁን እዚህ ሙሉ ካለው ከገበያው ትልቁ የተባለው ከሰማውም ካየውም ትልቁ የሚባለው ስንት ነው? እኛ ጋር አሁን ይሄ ነው 295 ከፍተኛ እንደምትመለከቱት ነው እንግዲህ ከ80 ሺህ ጀምሮ እስከ 285 ሺህ ብር ድረስ ታገኛላችሁ ማለት ነው። አማርጣችሁ አድራሻውን በዛው ንገረና ኮልፌ ቀራኒዮ ዓለም ባንክ በክተራ ብለው ይመጡ ያገኛሉ ማለት ነው። ያገኛሉ። ስለዚህ ቢክስ ብላችሁ እናንተም የፈለጋችሁትን በሬ አማርጣችሁ መግዛት ትችላላችሁ ማለት ነው። በጣም ነው የምናመሰግነው። እሺ ወንድም፣ የሽንኩርት ገበያ እንዴት ነው? ሽንኩርት 65 አንድ አይነት ብቻ ነው ያለው? ይሄ የምን ሽንኩርት ነው የሚባለው? ይሄ ያበሻው ሽንኩርት። ያበሻ የፈረንጁስ? ያን የፈረንጅ የለም ያበሻ ነው። ያም ያበሻ ነው? እሺ ነጭ ሽንኩርት ሌላ አንተ ጋር ያለው ምንድን ነው? ነጭ ሽንኩርት ስንት ነው? ነጭ ሽንኩርት 150 ኪሎ 150 ብር ነጭ ሽንኩርት። እሺ ሌላስ ምን አለ አንተ ጋር? እንቁላል አለ። እንቁላል የፈረንጅ ይሄ ስንት ነው? 20 ብር አንዱ 20 ብር። ስንት ነበረ? ጨምሯል ወይስ እንዴት ነው? ከበፊቱ አንፃር ገበያው አሁን ጨምሯል። ስንት ነበረ? ለገና ለጥምቀት ስንት ነበረ ዋጋው? 19 ብር። የሽንኩርቱም ተመሳሳይ ነው ማለት ዋጋው የጨመረ ነገር አለ ከበፊቱ አንፃር? ስንት ነበር ሽንኩርት? በፊት 50 ብር ነበር፣ አሁን 65 ብር። በአንድ ጊዜ ነው 15 ብር የጨመረው?